ከነሱ እሱ ሊዘማ የሚችለው እንደዛ አይነት ሰዎች ስለሚሆኑ ነው። ግን ተመልከት ኢትዮጵያ የቀረው ትልቁ የሀገሪቷ ክፍል ስቃይ ውስጥ ያለ መንቀሳቀስ ዜጎች የሀገሬው ተወላጆች መንቀሳቀስ የማይችሉበት የመንግስት ባለስልጣናት በአውሮፕላን በሄሊኮፕተር ካልሆነ በነፃነት መንቀሳቀስ የማይችሉባትን ኢትዮጵያን ትልቋን ኢትዮጵያ ያችን የአዲስ አበባ የውሃ ፏፏቴና ፓርኮች አሳይቶ ኢትዮጵያን አደነቁ ይላል። አዲስ አበባ በነገራችን ላይ የውጪ ዜጎች ዝም ብሎ ተነስተ ቱሪስትም ሆነ ዝም ብለ ተነስተ መሄድ አትችልም ከተወሰኑ ቦታዎች ውጪ። በተለይ ደግሞ ችግር ወዳለባቸው አካባቢዎች ጋዜጠኛ እንኳን መሄድ አይችልም ታውቃለህ። ለምርመራ ወይ የቀረውን የሀገሪቷን ክፍል ሄጄ ቪዚት ላርግ ቢል ለምሳሌ አንድ ጋዜጠኛ በጋዜጠኝነት ፍቃድ ገብቶ አሳውቆ ደብረ ብርሃን ሊሄድን ቢል አይችልም፣ አይፈቅድም። ደብረ ብርሃን መሄድ አትችልም። ምክንያቱም ደብረ ብርሃን ከሄድ በጦርነቱም ከኦሮሚያ ክልልም በማንነታቸው ተሳደው የተፈናቀሉ ማአት ስደተኞች ካምፕ ስላለ ጋዜጠኞቹ ደግሞ እንዲህ ያለ ነገርን አነፍንፎ ስለሚያገኙ ሄደው ገበና ሊያወጡ ነውና እሱን እዛ ደብረ ብርሃን እዛ መጠለያ ውስጥ ያለውን ሳፈሪንግ ማውጣት ማለት የአዲስ አበባ ላይ የዘረጋውን የተንጣለለ የሚያብረቀርቅ ነገር ይጋርድባል። ጥቁር መጋረጃ ነው የሚሆነው። ያ መብራት አይታይም፣ ያ የኮሪደር መንገድ አይታይም። ስለዚህ ትልቋን ኢትዮጵያን አብይ እየተጋጋጠ ያለው የትልቋን ኢትዮጵያ ጨለማና ችግር በኮሪደር ልማት ላይ በሚያሳያቸው አብረቅራቂ ነገሮች ሊጋርድ ነው እየታገለ ያለው። አንድ እሱ ነው። ሁለተኛ ደግሞ በጣም ጨዋ ዲሲፕሊን ያለው በዲጂታል እንትን የተደገፈ ወንጀለኞች የማያመልጡት ጠንካራ የሆነ የጸጥታና የደህንነት የፖሊስ መዋቅር አለኝ እሱን ገንብቻለሁ ለማለት ነው የሚያስጨበጭበው። እሱ ላይ ነው አይተውቁ። አብዛኛው ዝርፊያ ውስጥ እነዚህ የፖሊስ አባላት ሰዎች እኮ በወንጀል የተጠረጠረን ሰው እኮ 40 አስረው ቅዳሜና እሁድ ተደራድረው ሰውየው ገንዘብ ከለቀቀ ፋይል ሳይከፈት ምርመራ ላይ ራሱ ስሙ ሳይጻፍ ሰኞ ፍርድ ቤት ሳይቀርብ ገንዘቡን ዴሊቨር ካረገ ይለቀቃል። የጠየቁትን የመደራደሪያ ገንዘብ ያ ሰው መስጠት ካልቻለ ግን ሰኞ በሆነ ወንጀል ተፈልጎለት ይከሰስና ይታሻል። ይሄንን ዝም ብሎ ተራ ፖሊስ ምናምን እንዳይመስል የሚያደርገው አዲስ አበባ ውስጥ ያሉ የታወቁ ፖሊስ ጣቢያ የጣቢያ መምሪያ ኃላፊዎች የፖሊስ ጣቢያዎች የታወቁ የፖሊስ ጣቢያ ኃላፊዎች ማቃቸው ማአት ኬዞች ስላሉኝ ነው መሳይ በድፍረት ነው ይሄንን የምነግርህ። የፖሊስ ከፍተኛ አዛዦች በወንጀል አንዳንዱን ሰው ምንም ወንጀል ሳይፈጽምም በሆነ ከሙስና ወይ በምናምን ጋር ነው የሙስና ኬስ ከሆነ ደግሞ አትለቀቅም ምናምን ብለው አስፈራርተው ወይ ደግሞ ወይ ከፋኖ ጋር ወይ ከዋት ጋር ወይ ከሽኔ ጋር ምናምን አለ ብለው እንደ ብሔር ባክግራውንድህ አያይዘው ትከሰስና ትታሰርና ገንዘብ ተደራድረው የሚቀበሉ ናቸው። ስልክ አዲስ አበባ ፓትሮል እያረጉ በቀደም አንዲት ልጅ ምስክርነት እየሰጠች ነበር። ቪዲዮውን ብታገኘው ጥሩ ነበር መሰል። ሁለት ሆነን የተሰራው ኮሪደር ልማት ላይ ሲኤምሲ አካባቢ ቁጭ ብለን አየር እየተቀበልን እየተናፈስን ሁለት ፖሊሶች መጡ። ለምን እዚህ ጋር ተቀመጣችሁ አሉን። አይ በቃ እየተዝናናን መታወቂያችንን ምናምን ከጠየቁ በኋላ ስልካችሁን አምጡ ተባልን። ስልካችንን ከሰጠናቸው በኋላ ስልካችሁን እዛ ጋር ወስደን መመርመር አለበት አሉን። አብራችሁ ሄዳችሁ ትታሰራላችሁ እስኪመረመር ወይስ ሄዳችሁ ስልካችሁ ሌላ ቀን ይሰጣችኋል አሉን አሉ። አይ ደሞ ወስዶ ሌላ ነገር ቢያረጉንስ ብለን እኔም እሷም ጓደኛዬም ስልካችንን ሰጠናቸው። ስልካችንን ይዘው ፖሊሶቹ ሄዱ። ይሄ ሳምንት አልሆነውም ልጅቷ ይሄንን ስትናገር እና አብይ ያሰራው ኮሪደር ላይ አገር አማን ነው ብለው ወክ አርገው መናፈሻ ላይ የተቀመጡ ወጣት ልጃገረድ ወጣት ሴቶችን ተማሪዎችን መተው ስልካቸውን ተቀብለው ለምርመራ ይፈለጋል ብለው የሚወስዱ ፖሊሶች ያሉበት ሀገር እና አንድ የሁለት ቱሪስት በእና አብይ በአበል ተከፍሏቸው የመጡ ሰዎች ስልክ
ፖሊስ አስመለሰ ብለው እሱን እንደ ትልቅ ገድል እዚህ ቦታ ላይ ሲያወራ መልእክቱ ጠንካራ የሆነ የፖሊስ መዋቅር ዘርግተናል ግን በዛው ልክ የዝርፊያ መዋቅር ነው የዘረጉት መሳይ ያሬድ ምናልባት ሰሞኑን ይህንን ጉዳይ ሲያነሳ ከዚህ አሁን የፖሊሶቹን የጸጥታ አካላትን ጨዋነት ለመግለጽ የሄደበት ርቀት ሰሞኑን ነው የ15 ቢሊዮን ብር ከመስሪያ ቤቶች መጥፋቱን ራሱ የመንግስት ባለስልጣናት ያሳወቁት 98 ቢሊዮን ብር እኮ ተዘርፏል 98 ቢሊዮን ብር ስለሱ የሚናገር የለም ፌደራል ፖሊስ ለምን 98 አላችሁ የጠፋው እኮ 76 ቢሊዮን ብር ነው ብሎ እኮ ለማስተባበል የመጣ ነውረኞች ስብስብ እኮ ነው ብልጽግና ዛሬ እሱ ወጥቶ እንዲህ አይነት ነገር ሲናገር ያሳፍራል አንድ ስልክ ተመለሰ ፖሊሶች መለሱ ምናልባት ውሸት ሊሆን ይችላል እዛው የፈጠረው ንግግር ለማድመቅ አደባባይ ላይ ጭብጨባ ፍለጋ ያመጣው ዝም ብሎ ተራ የፈጠራ ገጠመኝ እንጂ ትክክለኛም አይደለም ለማንኛውም ህዝቡ ብሶት ላይ ነው ህዝቡ እየተናገረ ነው ምናልባት የሚያስተባብረውና አንድ የተቀናጀ የጋራ ድምጽ እስኪመጣ ይጠበቃል እንጂ ሰው ጨርሷል እስቲ እንስማቸው አንድ ሁለቱም ቡኔ መሮኛል እናቴ ትሙት መሮኛል እንዴ ሰው እንዳያ ራሳት እየሰራ እንደነው የሚራበው እንዴት ነው ለላይፉ መሆን የሚያቀተው እንዴ ሰው አብዛኛው ወጣት እኮ እየሰራ ግን እየተቸገረ ነው ያለው ወጣቱ ደግሞ ማለት ነው የሆነ ነገር ሲሰማው እዚህ ቲክቶክ ላይ ነው የሚያወራው ሐሳቡን የሚያራግፈው እንዴ እኔ ምርር ነው ያለኝ ሰው እየሰራ እንዴት ላይፉን አይቀይርም እንዴት ይራባል እንዴት እንዴ የሚቀንስ ነገር ንገሩን የሚቀንሰው ምንድነው ሁሉ ነገር መጨመር እንዴ ምን አይነት መንግስት ነው የመጣብን ምን አይነት ነገር ነው እየተደረገ ያለው ሁሉ ነገር መጨመር ከየት ይመጣል እየሰራን እኮ እየተቸገርን ነው ያለነው አረ ባካችሁ እንዴ በጣም ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ ማት ሰው ሊሰደድ አይገባም ምን ሴት ቢኖር እኔ ነኝ ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም ምን ሴት ደግሞ ሁሉ እኔ ነኝ መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተረ መሳሪያ ሁላችንንም እንዴ በቃ የለም በቃ መከራችን አብስተን መከራችን ከመታበዘው ለምን አገለን ምን አይነት ህይወት ነው እያኖርከን ያለው ግን ምን አይነት መንግስት ነው የመጣው ምን አይነት ህግ ነው ያለው ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ሆን ብላችሁ ያ ከሲስተም አስወጣችሁ የት እንሂድ ሁለት ሀገር የለንም መደበቂያ ሀገር የለንም ያው ከተማ ልጅ መሄድ የለኝም እንዴ ያሬድ ከባድ ነው እውነት ለመናገር ለናሙና ነው የመረጥነው ጊዜው አይበቃንም ብዙ አሉ አሁንም ተንፍሱ ግድ የለም በመተንፈስ ይውጣላችሁ ይወጡ ይተንፍሱ ቢያንስ አንድ ቀን ይሄ እንባ የሚታበስበት ጊዜ ይመጣል ይሄ ነው የኢትዮጵያ ህዝብ ይሄ በየቤቱ ያለ ለቅሶ ነው በየቦታው ያለ ለቅሶ ነው ሰውየው ደግሞ ሌላ ዓለም ላይ ነው ያለው አሁን ሰሞኑን የተናገረውን እስቲ እንስማ ከፊታችን ያለው ዘመን ብዙ ድካም ብዙ ስራ ብዙ ውጤት የሚጠበቅበት ነው መሰረታዊ የሚባል የኢትዮጵያ ችግር መልክ የሚይዝበት ሲዝን ነው ከፊታችን ያለው በዚህ ጊዜ ውስጥ በጋራ በትብብር ቆመን ስራ እንድንሰራ አደራ ማለት ፈልጋለሁ ክረምቱን ተጠቀምበት ዝናቡን ተጠቀምበት ጊዜውን ተጠቀምበት ለኢትዮጵያ ብልጽግና አንዳንድ ጡብ የምናኖር መልካም ዜጎች ያደርገን ማለት ፈልጋለሁ ይሄ ነው እንግዲህ ፍየል ወዲያ ቅዝምዝም ወዲህ የኢትዮጵያ ህዝብ ወደዚህ ነው ያለው ሰውየው ወደዚህ ነው ያለው ከባድ ነገር ላይ ነው ያለው የኢትዮጵያ ህዝብ ያሬድ እኔ መሳይ ምናልባት ይሄ ውይይታችንንም ፈርድ ለማስያዝ በኔና በአንተ ስም ወይ በአንከር ሚዲያ ላይ የተላለፈ ጥሪ አድርገውም ሊወስዱት ይችላሉ እኔ ለመላው ለኢትዮጵያ ህዝብ በተለይ ደግሞ ስቃይ ውስጥ ላሉ ፍትህ ላጡ ቤት ፈርሶባቸው በቤት መፍረስ ምክንያት ምን አይነት ስቃይ የደረሰባቸው ሰዎች ለምሳሌ ካሳንቺስ ቤቷ ደጃፍ ላይ ቆሎም ሽጣ ድንችም ቀቅላ ሽጣ ምንም ነገር አርጋ
ልጆቿን ትምህርት ቤት የምትልክ እናት የከተማው የሆነ ጥግ ላይ ወስደህ ቤት ልሰጣት ትችላለህ። ግን ያ የሄደችበት መንደር ድንችም ቆሎም የምትሸጥበት አይደለም። ገዢ የላትም። ገዢው መሃል ከተማ ላይ ነው ያለው። እነዚህ ሁሉ ሰዎች የሚገጥማቸው የህይወት መከራ አለ። ከስራ የተባረሩ ሰዎች አሉ። ከየቀያቸው በጦርነት ምክንያት የተፈናቀሉ ሰዎች አሉ። በማንነታቸው ምክንያት የተሳደዱ ጥቃት የደረሰባቸው ሰዎች አሉ። ልክ እንደዚህ በግብር በማይገቡ የመንግስት ፖሊሲዎች ምክንያት ስራቸውን መስራት ያልቻሉ ሹፌሮች፣ ወጣቶች እንለፋለን፣ እንደክማለን፣ እንደዚህ የሚደክም ወጣት የለም ግን እንራባለን ብሎ ነው የተናገረውና አንድ ጥሪ እንዳስተላልፍ ፍቀድልኝ። ምን ያህል ሰው ይሰማናል አላቅም፣ ግን እስቲ ቢያንስ ከነገ ጀምሮ ወይ ለአንድ ሳምንት ሁሉም ሰው የደፈረ እንደነዚህ ልጆች ብሶት በቃኝ እኔም ይሄ ደርሶብኛል የሚል ሰው 10 ችግርም ገጥሞት ከሆነ ከ10ሩ አንዱን ችግር የባሰውን ችግር እየመረጠ ራሱን ቀድቶ በማህበራዊ ሚዲያ ለኢትዮጵያ ህዝብም ለዓለም ህዝብም ያገዛዝ ስርዓቶቹም እስኪደነቁሩ ድረስ እንዲህ ያሉ ድምጾች በብዛት ሰው ስራዬ ብሎ በቃ ራሱን ቀድቶ እኔ ደግሞ ይሄ ደርሶብኛል ስሜቱን እውነተኛ ስሜቱን እያለቀሰም ከሆነ እንደ ልጅቷ እያለቀሰ ሁሉም ሰው የደረሰበትን ብሶት ፊቱን እያሳየ ይግለጽ። ምናልባትም ያ አገሩ ሁሉ ብሶተኛ መሆኑን ከማሳየት አልፎ ሊያስተሳስር ይችላል የኢትዮጵያ ህዝብ። እሷ እኮ ብቻ አይደለችም እኔም እንደዚህ ተደርጌያለሁ። ካስታወስክ ከአንድ ወር እንደዚህ በፊት አንዲት እንደዚሁ ያቀረብና ሴት ከአዳማ በልማት ምክንያት ጸጉር ቤቷ ፈረሰ፣ ስራ መስራት አልቻለችም። ሄዳ ንግድ ፍቃዴን እንኩ በቃ ቤቴ ፈርሷል ስትላቸው አንቀበልሽም አንሰርዘውም ንግድ ፍቃድሽን አሏት። ስራ እኮ አቁሜያለሁ፣ ቤቱን እናንተ ናችሁ ያፈረሳችሁት መጣችሁ፣ አሁን ነጋዴ አይደለሁም፣ ስለዚህ የንግድ ፍቃድ እጄ ላይ መቆየት የለበትም ተረከቡኝ ስትላቸው ንግድ ፍቃድ እንዳትሰርዙ ተብለናል ብለው መለሷት። ከዛ ወቅቱን ጠብቀው ያልሰራችበትን ቤቷ የፈረሰበትን ጊዜ አስልተው ያንን ሁሉ ግብር ደግሞ ጠርተው በአመቱ ግብር ክፈይ። እንዴ ቤቴን አፍርሳችሁታል፣ ጸጉር ቤት የለኝም፣ ቤቴም ጸጉር አልሰራውም፣ ከየት አምጥቼ ነው የምንከፍላችሁ ስትላቸው በቃ ክፈይ ተብለሻል። ልክ እንደዚህ አይነቱን ብሶት ሁሉም ሰው ነጋዴውም ገበሬውም ሞባይል እጁ ላይ ያለ ተማሪዎች፣ ሹፌሮች፣ መንገድ ላይ ቤተሰብ የታፈነባቸው ሰዎች፣ ያለ አግባብ ልጆቻቸው የታሰሩባቸው የታፈሱባቸው ሰዎች፣ ንብረታቸውን የተነጠቁ ሁሉም ሰው ብሶቱን አሁን ኢትዮጵያ ውስጥ ሰልፍ ማድረግ አልተቻለም። ህዝቡን አሰባስቦ ብሶቱን ለመንግስት እንዲያቀርብ ማድረግ የሚችል የተደራጀ የፖለቲካም የሲቪክም ኃይል የለም። እሱን ማድረግ አልተቻለም። ማንም ሰው የማይከለክልህ አንድ ኃይል ግን ያለህ ቢያንስ ብሶትህን በዚህ አይነት ሚዲያ ማስተላለፍ ይቻላል። እና መሳይ አንተም ጥሪ አድርግና እነዛን አቤቱታዎች ሰብስበን በእንደዚህ አይነት ፕላትፎርም ውስጥ ማስተናገድ የምንችልባቸው ተከታታይ ስራ መስራት ይቻላል። የህዝቡ ድምጽ ከየክልልም ከየቦታው ሰው ወጥቶ በየመንደሩ ያሉ ያገዛዙ ስርዓቶች እየፈጸሙባቸው ያለው ግፍ ለደህንነታቸው የሚሰጉ ሰዎች ምናልባት መረጃቸውን በጥንቃቄ ድምጻቸውንም አስተካክሎ ግን ጉዳዩ ይፋ መውጣታል እና ብዙ ግፍ ነው መሳይ
እኔ አሁን እዚህ ራሳቸውን መቅዳት የማይችሉ ግን ደውለው የሚነግሩኝ ብዙ ነገር አለ። ባለፈው ነግሬ ያለው የተወሰኑ መስሪያ ቤቶች ውስጥ የበታች ሰራተኞች እነሱ ሳያውቁ ባለስልጣናት በስማቸው እየፈረሙ ነዳጅ እየቀዱ መጨረሻ ሲደረስባቸው እነዛን ሰዎች አሳሰሯቸው፣ ከስራ አባረሯቸው። ቶርቸር ያስገረፏቸው አሳስረው ባለስልጣናት የፖሊስ ዘመድ ያላቸው ሰዎች የሚፈልጉትን ሰው አሳስረው ንጹህ ሰው አስደብድበው እስር ቤት ውስጥ 10,000 ብር ከፍለው ቶርቸር አስፈጽመው እጆቹ የተሰባበረ እግሮቻቸው የተሰባበሩ ሰዎች አሉ። እና እንዲህ ያሉ ብሶቶች እስቲ ይውጡና አንዳንዴ ከዚህ በፊትም ደጋግሜ ስጽፍ የግፏ መጽሐፍ ቅዱስ ላይ ያለ አንድ ቃሉን ላይ ተጠቀመዋለሁ። የግፏን አፍ ጥልቅ ጉድጓድ ነው ይላልና ይሄ የግፏን በደላቸውን አፋቸውን ከፍተው መናገር መጀመራቸው በራሱ ያስተሳስራል፣ አብረው እንዲቆሙ ያደርጋል። ምንድነው የምንጠብቀው ከዚህ በኋላ? አሁን ይቺ ልጅ ናና ግኑና ግደሉን። አሁን አየህ ጥቂት ሰዎች ብቻ ሲሆኑ አሁን እነዚህ ሰዎች በቀላሉ ሄደው ማስፈራራት ሊያስሯቸው ይችላሉ፣ ሀገር ሊያሳድዷቸው ይችላሉ፣ ሊያዋክቧቸው ይችላሉ። በሺዎች የሚቆጠሩ ሰዎች በማህበራዊ ሚዲያ ግፋቸውን በነሱ በመሰላቸው ቋንቋ ወጥተው ባጭር በ2 ደቂቃ በ1 ደቂቃ መግለጽ ከጨመሩ ግን ያገዛዝ ስርዓቱ ሁሉንም ሰው ማሰር አይችልም። እና የኢትዮጵያ ሕዝብ ድምጹ ይሰማልና ምናልባትም አንዱ ለጊዜው ያለ አማራጭ ሰው አደባባይ እስኪወጣ ድረስ ብሶቱን የሚናገርበት ፕላትፎርም ሊሆን ይችላል ብዬ ነው የማስበው። መሰለኝ ያሬድ ጥሩ ጥሪ ነው፣ ጥሩ መልእክትም ነው፣ ወቅታዊም ነው። ይህም በተመለከተ እንግዲህ እኛም እየሰራን ነው። በተለይ በአዲስ አበባ አካባቢ አሁን ከዚህ ከአዲሱ ታርጋ ጋር በተያያዘ ብሶታቸውን ለመግለጽ የፈለጉ የራይድ ሹፌሮች አሉ። ምንም መንቀሳቀስ መላወስ የማያስችል ነገር ነው የመጣባቸው። ለነገ እንኳን ግድ የለም እቺን ጊዜ እንለፍ የማይሉት ነገር ነው የመጣባቸው፣ ፈጽሞ የማይቻል። ስለዚህ ይህንንም ዝም ብለን አናልፍም፣ እያስተባበርን የጋራ ድምጻችንን እናሰማለን ብለዋል። በእነሱ እንጀምራለን፣ እነሱ መልእክቶቻቸውን ይልካሉ። ምናልባት ፊት ለፊት ወጥተው እንኳን መናገር ስጋትም ካለባቸው ድምጻቸውንም ቀይረን ጭምር ዋና መልእክቱ መተላለፉ ነው። ድምጻቸውንም ቀይረንም ጭምር ልናስተላልፍ እንችላለን። አይ እንደነዚህ ወጣቶች ቀደም ሲል እንዳየናቸው የመጣው ይምጣ ከዚህ ከደረሰብን አይብስም ብላችሁም በቪዲዮ ቀርጻችሁ ምትልኩልን ከሆነ ለመቀበልና ለማስተላለፍ ዝግጁ መሆናችንን በዚህ አጋጣሚ እንገልጻለን። ቀላል አይደለም የሚፈጥረው መልእክት የሚፈጥረው ጫናም በአጠቃላይም ለህብረተሰቡ ትልቅ መነቃቃትን የሚፈጥር ስለሆነ ይህን የምታደርጉ ወገኖች ያው በተለያየ መንገድ ልታገኙ እንደምትችሉ ለመግለጽ እንወዳለን። ያሬድ እንግዲህ እንደነዚህ አይነቱን ደግሞ ለማሸማቀቅ የሚመጡ የስርዓቱ ሰዎች አሉ። እጅግ ያሳፍራል። እውነት ለመናገር እንደ ሰው እንኳን ለመቁጠር እየተቸገርን ነው። እንደነዚህ አይነቱን በዚህ መልክ በዚህ መጠን ጭካኔ ታይቶም ተሰምቶም አይታወቅም። ወጥቶ ለማስተባበል ደብዳቤ ከዚህ ተገኝቷል፣ ውሸቱን ነው እንደዚህ የሚል ምን አይነት ነውረኛ ግለሰቦችና ስብስቦች በዚህ በብልጽግና ውስጥ እንደሚገኙ እንግዲህ የኢትዮጵያ ሕዝብ መቼም ፈርዶበታል። እነዚህንም እንደ አንድ ወገን እንደ ዜጋ ቆጥሮ አብሮ መኖር በራሱ ትልቅ ቅጣት ነው። ያሳዝናል። ወጥቶ የተናገሩት ራሱ ብሶቶ አላነሳቸው። ከእንደገና ደግሞ በአደባባይ ስማቸውን እየዘለፉ የሚሰሩት ስራ ደግሞ የበለጠ የሚያምነው። ለማንኛውም የኢትዮጵያ ሕዝብ ሁሉን ነገር በትዕግስት አይደለም፣ አሁን ወደ እርምጃ መግባት አለበት። ትዕግስትም ድንበር አለው። ሁሉ ነገር ድንበር አለው፣ ልክ አለው። ልኩን አልፏል። የኢትዮጵያ ሕዝብ ትዕግስት ከሚገባው በላይ ያለፈ ነውና ምናልባት እንዲህ አይነቱም ነገር ላይ የጋራ የሆነ አቅም ፈጥሮ ትልቅ ህዝባዊ ንቅናቄ በኢትዮጵያ ውስጥ መቀጣጠል ያለበት እንደሆነ ምንም ጥርጥር የለውም። ዘግይተናል። ከዚህ አንጻር ያሬድ በጣም እሱ አንዱ የሚያሳዝነው ነገር እሱ ነው። መበደልህ አልበቃ ብሎ በደልህን መናገርና ማልቀስ አይቻልም። ካለቀስክ አለቆቻችንን ልታሳጣ ነው። ካለቀስክ አበል ከፋዮቻችንን ልታሳጣ ነው። ካለቀስክ እኛ ፕሮግራም ሰርተን ያሞካሸነውን ብልጽግናዊ የኮሪደር ልማቱ ምናምን ሁሉ ጥላሸት ልትቀባብን ነው። ስለዚህ ብትራብም
ብትቸገርም ሰው ቢሞትብህም በግፍ ብትታሰርም ብትታፈንም ዋጠው አርፈህ ተቀመጥ ነው የነዚህ የብልጽግና በተለያየ ሚዲያም ላይ ተሰማቸዋለህ በጋዜጠኝነት ስም በምን በጣም ነውር ክፉኛ የተጫጫናቸው ብዙ እንትኖች የሚያስተላልፏቸው ነገሮች ሁሉ የግፋዋንን ማሸማቀቅ እንደ ስልት ነው የተወሰደው በደል ደርሶብህ ፍትህም ተነፍገህ ስለዛ ወጣ አደባባይ ላይ መናገርህ ይሄኮ እንደ ያለ ነገር ብዙ ጊዜ የሚሆነው አንዳንድ አምባገነኖች ለገጽታቸው አይጨነቁም መሰለኝ በቃ አፋኝም ገዳይም በለው ገሎህም አፍኖህም የሚመጣውን ውጤት ስለሚፈልግ እሱን አድርጎ ወደ ሌላው ደግሞ ወደ የሚታፈነው ይሄዳል እነዚህኞቹ ግን ለገጽታቸው ይጨነቃሉ የጠለሸውን ውስጣቸውን ሜካፕ ተቀባብተው አብረቅርቀው ልክ አብይ እንዳለው የጠለሸውን የሀገሩን ሰላም የጠለሸውን በረሃብ የሚሰቃየውን ህዝብ ሰፈሪንጉን ግጭቱን ጦርነቱን የሚነደውን በየመንደሩ የሚነደውን ነገር በአዲስ አበባ ሜካፕ መሸፈን ይፈልጋል አየ እና የሚመለምሏቸውም ካድሮች ስልጣናቸው የሚሰጧቸው አሳይመንት ለዛ የገጽታ እንትን በጣም ነው የሚጨነቁ የገጽታ ጉዳይ በቃ እንደዚህ የሚያሳስበው የግፍ አገዛዝ እኔ አይቼ አላቅ በጣም ነው የሚጨነቁ ምክንያቱም ዘይኖ ምን ያህል አግሊ የሆነ የውስጥ ገጽታቸው ምን ያህል ቆሻሻ ያደፈ እንደሆነ ያውቃል እና ስለሱ እንድታወራ አይፈልግም ንግድ ፍቃዴን ነጠቁኝ ንግድ ቤቴን ዘጉብኝ ማስጠንቀቂያ አልሰጡኝም ጥፋትም ካለ ደግሞ አርሚ ተብዬ መጀመሪያ ሊነገረኝ ይገባል በየትኛው የህግ ስርዓት ነው ድንገት መታችሁ ቤቴን ምዘጉት ስትል ዶክመንቱንም አምራቾቹ ማስጠንቀቂያም ፋብራኪዎቹ እነሱ ስለሆኑ ልክ ያቃቢ የውሸት ሰነድ እየፈበረከ ሰዎችን እንደሚከሰው አየው እኮ ማስጠንቀቂያ ተሰጥቷት ነበር ብለው ራሳቸው በጻፉት ቀን የሆነ እዛው እኮ ነው ዶክመንቱንም የሚያዘጋጁት እነሱ ናቸው በመጀመሪያ ደረጃ ፊቱን በዚህ ደረጃ አጋልጦ እንዲህ አይነት ያፈና አገዛዝ ባለበት ሀገር አደባባይ የሚመጣ ሰው ሊያው ማስጠንቀቂያ ተሰጥቶት አልተሰጠኝም ብሎ ሊመጣ አይችልም በድፍረት እያለቀሰች እንዲህ አይነት የማጭበርበር ፍላጎት ያለው ሰው ፊቱን ሸፍኖ ራሱን ደብቆ መረጃውን ሊለቅልህ ይችላል መንግስትን ለማጠልሸት ስለሆነ አላማው ይሄ ግን እውነተኛ ጄኒዮን ታሪኳ ስለሆነ የሚመጣውንም ነገር ኑና ገደሉኝ ረሽኑኝ እያለች ያለች ልጅ የውሸት ታሪክ ብትፈጥርበት ምንም ምክንያት እና የዚህ ስርዓት ክፋት ከሌሎቹም ስርዓቶች የከፋ የሚያደርገው ገርፈውህም ቆንጥጠውህም ሰው ገለውብህም ማልቀስ አትችልም የቀነኒ ቤተሰቦች የገጠማቸው መከራ ላየሰው የአቶ በቲን ባለቤትና ልጆቹን የገጠማቸው መከራ ላየሰው አማራ ክልል ያ ሁሉ እልቂት የተፈጸመባቸው ሰዎች የደረሰባቸውን የቤተሰቦቻቸውን እነዛ የታፍነው ተሰውረው የነበሩ 17 ሴት ተማሪዎች ቤተሰቦቻቸው እስከ ጠቅላይ ሚኒስትር ቢሮ ድረስ ማስፈራሪያ የተሰጣቸው የደረሰባቸውን ስታይ ወንጀሉ እንደተፈጸመ ያውቃሉ ግፉን ያውቃሉ ግን እሱን ከተናገርክ እኔ እንትኔ ይሄ የሚያመረው ሜካፕ ምናምን የተቀባው ገጽታዬ ይተቋቁራልና ዋጣው ነውና እኔ ህዝቡ ያገዛዝ ስርዓቱን ብቻ ሳይሆን እነዚህንም ሰዎች ነው መታገል ያለው ብሶትህን አትናገር በደልህን አትናገር ብለው ሊያፍኑት የሚፈልጉ ኃይሎችን ያገዛዝ ስርዓቱ ዋነኛ መሳሪያዎች ስለሆኑ እነሱንም ጭምር ህዝቡ ኃይሊን ሊታገላቸው ይገባል መሰለኝ
ያሬድ እንግዲህ እንደተከታታይ የሆኑ ነገሮችን በቀጣይም የምናነሳ ይሆናል። ቀደም ሲል እንዳልነው ብሶት መከራ የደረሰባችሁ በተናጠልም በቡድንም በቻላችሁ ባመቻችሁ መንገድ እየቀረጻችሁ በድምጽም በምስልም እንድትልኩልን ነው። ይሄ የጋራ የሆነ ድምጽ ተባብሮ ምናልባት አገዛዙ ጫና ተፈጥሮበት ወደ ለውጥ እንዲመጣ አድርጓል። አሊያም ደግሞ በህዝብ ግፊት ከስልጣን እንዲወገድ ማድረጉ አይቀርም። አመጣጡ ጥሩ ነው። እየተሰማ ያለው ነገር ከፍርሃት ከምንም በላይ ከፍርሃት ቆፈን መውጣቱ ነው ትልቁ ነገር። የትግልም ትልቁ ማስፈንጠሪያው ፍርሃትን መገላገል ነው። ያንን እየተገላገለ ያለ ማህበረሰብ ነው አሁን እንግዲህ ኢትዮጵያ ውስጥ የሚታየው። ነገ ከነገ ወዲያ የሚሆነውን ነገር በጋራ አብረን የምናየው ይሆናል። አብይ አህመድ ልቦናው የተደፈነ ማስተዋል የተሳነው መሆኑ የምታውቀው ይሄ ሁሉ የህዝብ ብሶት እያለ አሁንም ህዝብን የበለጠ የሚያስቆጣ ነገር ነው። በንግግሩም በተለያዩ እንቅስቃሴውም በሚያስተላልፋቸው መልእክቶች በሙሉ ህዝብን የበለጠ ለተቃውሞ የሚያነሳሱ ነገሮችን ነው የሚያሰማውና ምናልባትም ንቀት ሊሆን ይችላል። እንግዲህ ውጤቱን ሁላችንም በጋራ የምናየው ነው። ብዙም የሚቆይ ነገር አይደለም። በወራት በሳምንታት ውስጥ አንዳንድ ነገሮች እንደምናይ ተስፋ አደርጋለሁ። እንግዲህ ከምርጫው ጋር የተያዘ አንዳንድ ነገሮችን እናንሳ። ምናልባት ምርጫው ተካሄደ፣ ውጤቱም ተገለጸ መሰለኝ። ያሬድ ብሔራዊ ምርጫ ቦርድ እና አብይ አህመድ ማሸነፋቸውን እነ ተመስገን ጥሩነህ ከትውልድ መንደራቸው ተፈናቅለው ሄደው ባህር ዳር ላይ ተወዳደሩ፣ አሸነፉ ተባሉ። ያው የሚጠበቅ ስለሆነ ድራማው ቲያትሩን አስቀድመንም የተናገርነው ብዙዎችም ዓለም አቀፉ ማህበረሰብም በደንብ ሲያጋልጠው የነበረ ጉዳይ ነው። ይሄ ልክ እንደ ምንድነው እንደተጠበቀ ነገር አዲስ ነገር አይደለም። የተጠበቀው ነው የሆነው። የብልጽግና ሰዎች ብቻ ሳይሆኑም አጃቢዎቹ ጭምር ልክ ተወዳድረው ህዝብ ድምጽ ሰጥቷቸው እንዳለፉ አድርገው አደባባይ ወጥተው እውነት ለመናገር ሞራላቸው ራሱ ይገርማል። አንዳንድ ጊዜ የሰው ሞራል መቼም ኢትዮጵያዊ ስትሆን ደግሞ ምን ተፍረት አለ፣ ይሉኝታ አለ፣ እንደው አንገትም መስበር አለ። ይሄ ሁሉ የሌለባቸው ሙልጭ አድርገው ኢትዮጵያዊ ጨዋነታቸውን ሁሉ ያወለቁ ነው የሚመስሉት። አንዳንዶቹ አይናቸውን አፍጥጠው ተመረጥን ብለው ሲናገሩ መቼም ለዚህም ጊዜ አለው። ነገ ከነገ ወዲያ ይህንን በፍርድ ቅጣት የሚያገኙበት ጊዜ ሩቅ እንደማይሆን እንጠብቃለን። ለማንኛውም ምርጫው ተካሄደ። አብይ አህመድ አሸነፍኩ አለ። ግን ያሸነፈው እንዴት ነው? ይህንን ምርጫ ራሱ ያጭበረብራል። በጣም የሚገርም ይህንን ምርጫ እንደፈለገ እኮ ኮሮጆ ገልብጦ በወታደር አፍኖ እጅ ጠምዝዞ እኮ መመረጡን ራሱም ያውቋል። ግን እንደዛም ሆኖ ይፈራል። ለምሳሌ የማዕከላዊ ኢትዮጵያ ፕሬዝዳንት በአንድ የተቀዳ ስልክ ነው፣ በድብቅ የተቀዳ የስልክ መልእክት ነው የሚናገረው። እንስማ። የማዕከላዊ ኢትዮጵያ ክልል ፕሬዝዳንት ነው። ሁለት ነቢያቶች አሉ፣ የስልጤ ነቢያት ማለፍ ናቸው። ሁለቱም ያን ፓርቲ አባላት ናቸው። ግን ማለፍ አለባቸው ብለን ያስቀመጥነው የስልጤ ነቢያት ምንም ነገር ሰርታችሁ እሱ አላሳዝናል። ያሬድ ምናልባት ድምፁን በትክክል ሰምተው ከሆነ ሁለቱም የሚሏቸው የሚወዳደሩት ሁለቱም ብልጽግናዎች ናቸው። ግን የፈለግናት እችን ኦከሌን ነው። ስለዚህ እንደምንም ብላችሁ እሷ እንድታሸንፍ አድርጉ ነው የሚለው የማዕከላዊ ኢትዮጵያ ፕሬዝዳንት። ምናልባት ስሙንም የዘነጋሁት ነው፣ ማን እንደሆነ ልታስታውሰኝ ትችላለህ። እንዲህ አይነት ምርጫ አድርገው ይሄ ዓለም መሳቂያ መሳለቅ ያደረገንን ምርጫ በራሱ እንዲህ ያደርጉ ነው የሚያጭበረብሩት። ስንት ጉድ አለ የሰማነው ያሬድ። አይ ልክ እንደዚህ አይነት ተመሳሳይ በሌሎችም ኢቭን በድምጽ የተቀዱም በቪዲዮ የተቀዱ ማለት ነገሮች ከዚህ ምርጫ ጋር ተያይተዋል። እና እኔ አንደኛ ውጤቱንም መስማት አቁም ያለው ቀድሞ ምን እንደሚሆን ውጤቱም ስለማቅ ብዙም ከዚህ ምርጫ ውጤት አይጠበቅም። ውጤቱ ኦልሬዲ ቀድሞ የተሰራ ምርጫ ስለሆነ፣ ግን ያው የፖለቲካ ማጅራት መምታት ስራ ነው የተሰራው። አሁን ይህም ሰውዬ የተናገረው ነገር በድምጽ የወጣውም በቪዲዮ የወጡት መረጃዎች ሁሉ ከዛ በኋላ ደግሞ ሁኔታውን ለመደባበስ የሰብአዊ መብት ኮሚሽን ተብዬው የሰጠው መግለጫ፣ ሌሎች ተቋማቶች ምርጫውን ቡራኬ ለመስጠት ያደረጉት ነገር የኢትዮጵያን ሕዝብ በምርጫ ጋር የተያያዘ የፖለቲካ ማጅራት መምታት ስራ ነው የሰሩት። የፖለቲካ ማጅራት መቼዎች ናቸው። ምንም ሌላ ቃል የለኝም እና ለመናገርም አልሳቅም። እንደውም ከአንድ የብልጽግና ወዳጅ ከሆነ ሰው ጋር ቻት ዲቤት እያደረግን ምንድነው ለምንድነው ምርጫ የምትቃወሙት? ምርጫ እኮ የዴሞክራሲያዊ ስርዓት ለማምጣት የሚደረግ ትግል አካል ነው እና ለምን ትቃወማላችሁ የሚል መከራከሪያ አመጣውልኝ ነበር። እኔ
ለዛም ሰው የሰጠው መልስ ለምሳሌ በምርጫ 97 ጊዜ አምባገነናዊ ስርዓት ነው ያለው ኢትዮጵያ ውስጥ ያስራል፣ ሰው ይገላል፣ ያፍናል፣ ምን ይላል እንየት ግን ለምርጫ ፉክክር የሚያበቁ የተወሰኑ ሁኔታዎች ተሟልተው ስለነበረ ያ ፕሮሰስ በአምባገነን ስርዓት ውስጥ የሚደረጉ ምርጫዎች ሆነው ግን ለዲሞክራሲያዊ ስርዓት ግንባታ የተደረገ ትግል ተብሎ ሌብል የሚደረጉት እንደሱ አይነት ምርጫዎች ነው። ይሄኛው ግን ዲሞክራሲያዊ እንደው የነበረችን ጥፍጣፊ የዲሞክራሲያዊ ባህል ካለች እሱንም አርቆ ለመቅበር የተደረገ ፕሮሰስ ነው እንጂ ከዚህ ፕሮሰስ ውስጥ ትምህርትም አይወሰድም፣ የሚገኝ እንጥፍጣፊ የትግል ፍሬም የለውም። እንደውም ሰው ከዚህ በኋላ ኢትዮጵያ የምን ምርጫ ነው ምርጫ የሚባል ነገር አያስፈልግም። በቃ ካልተገደድኩኝ ይሄ ምርጫ ጣቢያ የሚባል መሄድ አልፈልግም፣ ካልተገደድኩኝ ካርድ አላወጣም፣ መሳሪያ ካልተደቀነብኝ አልመርጥም፣ ማንም ይምጣ አልመርጥም፣ እንደፈለገው ያርጉት ብሎ አርፎ እንዲቀመጥ የሚያደርግ ነው። ይሄ የዲሞክራሲያዊ ትግልን ምልክቶች ሁሉ የሚቀብር አርቆ የሚቀብር የምርጫ ድራማ ነው የተሰራውና በዚህ ድራማ ውስጥ እንደውም ይሄኛው ቀለል ያለ ነው። ሌሎች ያፈጠጡ ማአት ሁኔታዎች አሉ። ግን አንፎርቹኔትሊ ምርጫ ቦርድም እነዛን ሁኔታዎች ለመደባበስና ቶሎ አብይን ስልጣኑን ሰጥቶ ቀጣዩ ምክር ቤት ለማቋቋም ሩጫ ላይ ናቸው። ውስጡ ጄኒውን ሰዎች ሊኖሩ ይችላሉ። የሰብአዊ መብት ኮሚሽኑማ ቀድሞ ውጤቱ ሁሉ ችግሮች ሁሉ ሳይገለጹ በፊት ገና ምርጫው በተካሄደ በአንደኛው በሁለተኛው ቀን በቃ የተባረከ የተቀደሰ ዲሞክራሲያዊ አሳታፊ ሰብአዊ መብት ጥሰት ያልተካሄደበት ምርጥ ምርጫ ነው ብሎ ልክ የእንግሊዝን ሀገር ወይ የሆነ የፈረንሳይ ሀገር ምርጫ አስመስሎት ነው መግለጫ የሰጠው። ግን ያው ተቋሙ ምን አይነት ገደል ውስጥ መልሶ እንደወደቀ ነው ያሳበቁት እና ሌሎችም እንደዚሁ ምስክርነት የሰጡ እንትሎች ነገ ጠዋት ይሄ ቀን ያልፋል፣ ይሄ ስርዓት ያልፋል፣ ግን የማያልፍ ጠባሳ ስማቸው ላይ ተቋማቶቹ ላይ ጥለው ነው የሚያልፉትና እኔ ብዙም የምርጫ ውጤት ማን ምን አገኘ ምናምን የሚለው ብዙም አያሳስበኝም። ዞሮ ዞሮ የብልጽግናን የአፈና ስርዓት ማስቀጠያ ቱል ተደርጎ የተዘጋጀ ፕሮሰስ ስለሆነ ከመጀመሪያውም ገና እንትኑ ያስታውቅ ነበርና ብቻ ግን እንዲህ አይነት ኢሬጉላሪቲ ሳይሆን በቃ አይን ያወጣ ቅድም ያልኩ ይሄ በምርጫ ላይ ሁሌ ኢሬጉላሪቲስ የኦባማም የእንትና ምርጫ ራሱ የትራምፕ ምርጫ ሁሉ ብዙ ጥያቄ ተነስቶበታል። በምርጫ ውስጥ ኢሬጉላሪቲስ ይፈጠራሉ፣ ማይነርም ትላልቅም የማጭበርበር ስራዎች ይፈጠራሉ። ይሄ ግን ከዛ ሁሉ የወጣ ነው። በቃ ሃይጃክ ነው ያደረጉት ፕሮሰሱን፣ ማጅራት የመምታት አይነት ስራ ነው የተሰራው። ለዛም ይመስለኛል እነ ኦፌኮም መድረኩም ፕሮሰስ ውስጥ የነበሩ እስከ መጨረሻው አውግዘውት ውጤቱንም በደንብ በጥሩ ቋንቋ ገልጸው ቅሬታቸውን ገልጸዋልና ምንም ብዙ እንደው እዚህ ላይ እንደው እንትን ምንለው አይደለም ነው ጊዜ ምናጠፋበት አይሆንም። አው አብይም የሰባተኛ ሀገራዊ ምርጫን ጣጣ ጨርሰናል፣ ይልቅስ ለስምንተኛ እንድትመርጡን የጀመርናቸው ነገሮች አሉ፣ እሱን ካላጠናቀቀን እንዳትመርጡን አይነት እውነት ለመናገር በጣም ጨካኝና አረመኔ መሆኑን በእንደዚህ አይነት ንግግሮቹ ነው የሚያሳውቀን። ነው ንቀትም ነው። በብዙ ንግግሮች ውስጥ የምታየው ነገር የህዝብን የመናቅ ሌት ተቀን ከቤቱ በወጣ ቁጥር 2-3 አውቶቡስ ሙሉ ሰው የሚታፈንበት ሀገር ላይ ፖሊስ የሁለት ፈረንጆች ሞባይል አስመለሰ በ5 ሰዓታት ውስጥ ምናምን ብሎ ሲናገር የእናንተ ህይወት አያሳስበኝም እያለ ነውና የህዝብ ላይ በጣም የሚገርም የሆነ ንቀት አለው። ይሄ ህዝብ ምንም አያመጣም፣ ምንም ብናረገው አይላወስም፣ አይንቀሳቀስም፣ እስከፈለግነው ጥግ ብንገፋው ወደ ኋላ ነው የሚሄደው። መጠጊያ ቢያጣ እንኳን መሬት ተነጥፎ እርገጡኝ ይላል እንጂ እኛ ላይ አግሬሲቭሊ ሪያክት አያረግም ብሎ ደምድሟል ይሄ ሰውዬና ከእያንዳንዱ ንግግሮች ውስጥ የምታየው ነገር ለህዝብ ያለውን ንቀት ነው ለኔ የሚያሳይ።
እንግዲህ ያሬድ ያው ብልጽግና ሰዎች ብቻ ሳይሆኑ ሌሎችም ቀደም ሲል እንዳልኩትም ምርጫው አሁን ለምሳሌ የኢኖቬሽን ሚኒስትር የሆነው በለጠ ሞላ በቆቦ በራያ ቆቦ ከተማ ነው የተወዳደርኩት። በዛ ዕለት 157 የሞርታር ቅንቡላዎች ተተኩሰዋል። ግብጽ ሻቢያና ወያኔ ናቸው የተኮሱት። ሰው ግን ከዚህ ይሄ ቶክስ እንግዲህ የሞርታር ጥይት ሞርታር ካለን መትረየስ ሌላም ትልልቅ መሳሪያዎችም ተተኩሰዋል ማለት ነው። ቅልጥ ያለ ጦርነት ነበር ማለት ነው። ሰው በዚህ ጦርነት መሃል ህይወቱን ለዚህ ምርጫ ገብሮ ሄዶ ድምጽ ሰጠው። እንደው ለማን ነው ይሄ የሚነግሩት? እንደው ልጆች ካሉት ማታ ይሄንን ነገር እንደ ተረት እያጫወታቸው የሚነግራቸውን ነገር ነው መጥቶ በቴሌቪዥን ስክሪን ላይ ወይም ደግሞ በራሱ ማህበራዊ ገጽ ላይ የሚነግረን? እንዴት አይነት እብደት ነው? 157 የሞርታር ቅንቡላ በተተኮሰበት ከተማ ምርጫ አይደለም ከቤትስ መውጣትም የሚቻል አይደለም። እንዴት አድርጎ መረጡ? ምናልባት ይሄንን የምርጫ ቦርድ ያውቃል? አልሰማንም ሴትዮዋ ስትናገር። በራሱ ጊዜ እንግዲህ ምርጫውን ህዝቡ በዚህ ሁኔታ ውስጥ ሆኖ መረጠኝ ለማለት የሄደበት ርቀት ምን ያህል ምርጫው ፌክ እንደሆነ። ምርጫው በጣም አስቂኝ ብቻ አይደለም። እውነት ለመናገር ይሄን ምርጫ በዚህ መልኩ ተካሄደ ከተባለ የዛን ዕለት ነው ውድቅ መደረግ ያለበት። እነ ኡሁሩ ኬንያታ፣ የአፍሪካ ህብረት፣ ሌሎችም እንደዚህ ተደርጎ ከሆነ ይሄ ምርጫ አይደለም። በጦርነት በእንደዚህ አይነት ህዝብ እንዴት ወጥቶ መረጠ? ነፃ ጭንቅላት አልነበረውም፣ ሰላም አልነበረውም። ይህ ባልነበረበት ሁኔታ ሊመርጥ አይችልም ተብሎ የዛ አካባቢ ምርጫ ጣቢያ ውጤት ሊሰረዝ ይገባል። ይህን ግን ለማሰብ ጭንቅላቱ አልፈቀደለትም። ስለዚህ ወጥቶ ይህንን ተናገረ። ለማንኛውም ምርጫው ተጠናቋል። አብይ አህመድ ለ8ኛው ተዘጋጁ እያለ ነው። በመጪው መስከረም ደግሞ በ7ኛው አሸንፍ ያለው ስለዚህ መንግስት መሰርታለሁ ብሎ እንግዲህ ዱብ እያለ ነው ያሬድ። እኔ አንዱ ችግራቸው አይናበቡም። አንዱ ተቋም ያለውን በሌላ ቦታ ፕሮፓጋንዳውን ያሳመሩ ይመስላቸውና የሚናገሩት ነገር ትላንት የተናገሩትን ሌላ እውነት እንደሚጣረስ ራሱ ቁጭ ብለው የሚያስቡም አይመስለኝም። የሰብአዊ መብት ኮሚሽኑ ምርጫው ሰላማዊ ነበር ካለ፣ ሌሎች ተቋማቶች ሁሉ የመንግስት እንትኑ ምርጫውን በሰላም አካሂደናል ከተወሰኑ ቦታዎች ውጪ ካለ እና አንድ ምርጫ ጣቢያ ውስጥ የሁሉ ጥይት ይሄ ሁሉ ነገር እየወረደብን ምርጫው ተካሄደ ሲልክ በርስ በርሳቸው መከላከያው የሚናገረው ነገር እና ሌላው የመንግስት ሚኒስተር የሚናገረው ነገር ሁሉ አንዱ ሰላም ነው ይልሃል፣ አንዱ እየታገልን ነው ይልሃል፣ አንዱ አስቸገሩን በጠበጡን ይልሃል። እና እርስ በርሳቸውም እንኳን ተቋማቶቹ አይናበቡም የሚያወሯቸውን ነገሮች። ያው የብልጽግና እንደ ድርጅትም ያለበትን አንዱን ክፍተት ነው የምታየው። እኔ እንትናንም የብልጽግና አካል አድርጌ ስለማስበው ነው የጠቀስከውን የአብን ሰው ያው ስሙ አብንንም ኢዜማዎችንም እኔ ያው በብልጽግና ትልቁ አምብሬላ ውስጥ ነው አድርጌ የማያቸው እንጂ እንደ ተቃዋሚዎች ራሳቸውን ችለው በእርግጥም አማራጭ ኃይል ሆነው የመጡ አድርጌ አልወስዳቸውም። ግን ትልቁ ነገር መሳይ የኢትዮጵያ ሕዝብ ይሄ ኢነፍ ኢዝ ኢነፍ በቃ የሚለው መፈክር አሁን ነው የሚያስፈልገው። የበቃ ትግል ለኢትዮጵያ ሕዝብ እነዚህ ልጆች እየወጡ በቪዲዮ እንትን እንዳደረጉት የግፏን ድምጽ የሚል ሚዲያዎች ሁሉ ይሄን ድምጽ የሚያሰሙበት እንትን መኖር አለበት እና በቃኝ ማለት መጀመር አለበት። ግን ለዛ እንዳልከው ቅድም እንዳልነው ሁሉም ሰው የግፏኖች ግፍ የተፈጸመባቸው ሁሉ ድምጻቸውን ያሰሙ። ግን በዋናነት የኢትዮጵያ ሕዝብ ይሄን ያገዛዝ ስርዓት መስከረም ላይ ራሱን ሾመም አልሾመም ምንም አረገም በቃኝ፣ ግፍ በቃኝ፣ እኔም ላይ ሌላም ሰው ላይ የሚደርሰውን ግፍ ከዚህ በኋላ አልቀበልም ካላለ ዛሬ ከሚያለቅስበት በብዙ እጥፍ ነገ ያለቅሳል። ምክንያቱም የሰዎቹ ህልማቸው፣ ድሪማቸው፣ ፍላጎታቸው እና ሰው ያለበት ህይወት አይገናኝም። ስለዚህ የኢትዮጵያ ህዝብ ብዙ ሰፈር ሊያደርግ ይችላል። መሳይ ያሬድ አንድ መጨረሻ ርዕሰ ጉዳይ አለን፣ እሷን ተነጋግረን እንሰነባበታለን ማለት ነው። የሀገራዊ የምክክር ኮሚሽኑ ከሐምሌ ወር መጀመሪያ ላይ አንስቶ ይመስለኛል ለ3 ሳምንት የሚዘልቅ መጨረሻ ጉባኤ እንዳለ ባለፈው አንስተን ነበረ። ያንን አስመልክቶ ቃለ መጠይቅ የሰጡት ፕሮፌሰር መስፍን አርአያ ለፋና ብሮድካስቲንግ ይመስለኛል ቃለ መጠይቅ ሰጥተዋል።
በቃለ መጠይቃቸው ላይ አንድ ቁልፍ ነገር አንስተዋል። በዚህ ሀገራዊ ምክክር ኮሚሽኑ ላይ የሊቃን አለመሳተፍ የሊቃን ባይተዋርነት የሚያሳስብ ነው የሚል ነገር አንስተዋል። እንግዲህ ትልቁን ነገር ነው በአንድ ጊዜ ዱብ ያደረጉት። እውነት ለመናገር ኢትዮጵያ ውስጥ ያለው ትልቁ ግጭት ኢትዮጵያ ውስጥ መታረቅ ያለበት የሊቃን ክርክር የሊቃን ሙግት የሊቃን ፍጭት እንደሆነ እየታወቀ እነሱ እንደሌሉ እሳቸው መተው ነገሩን። ታዲያ ማን ነው ተሰብስቦ ነገ ከነጎዲያ ለ3 ሳምንት በሚደረገው ሀገራዊ ጉባኤ ላይ የሚሳተፈው? በጣም አስገራሚ ነገር ነው። የኢትዮጵያ ነገር የተቃርኖ የተሳከረ ነገር እንላለን። እንደዚህ ግን የተሳከረ መድረክ አይተን አናቅም። ሊቃን በሌሉበት የፖለቲካ ኤሊቶች የተለያዩ ምሁራንና ታዋቂ ሰዎች በመድረኩ ላይ ባልተሳተፉበት እንዲህ አይነት ሂደት ውስጥ ምን አይነት ውጤት እንዲመጣ ነበር የተፈለገው? በነገራችን ላይ 4000 ሰዎች ናቸው የሚገኙት ለ3 ሳምንት። ለነዚህ 4000 ሰዎች አበል የሚከፈለው መኝታቸው፣ ምግባቸውን፣ አጠቃላይ ወጪውን ተመለከተው። ከፍተኛ የሆነ ገንዘብ ነው የሚወጣው። ከፍተኛ የሆነ ገንዘብ እንደሰማነው ከሆነ ሁሉንም አጀንዳዎች በአንድ ላይ ማቅረብ አንችልም። በክልል ደረጃ የሚፈቱትን ለክልሎች ልከናል። አሁን ሰብሰብ አድርገን 10 አጀንዳዎች ናቸው ያሉት ብለዋል። ደግሞ የኢትዮጵያ ጉዳዮች በ10 ዋና ዋና እንትኖች የሚጠቃልሉ ናቸው። እሱ ላይ ጉባኤው ይመክርበታል እየተባለም ነው ያለው። እንደው እንዴት አየው? ሊቃን የሌሉበት የሚመለከታቸው አካላት የሌሉበት ማን ከማን ጋር ተነጋግሮ ተመካክሮ ነው ኢትዮጵያ እየመከረች ነው? አሁንም በመጨረሻ ውጤቱን ይፋ እናደርጋለን ብሎ የመጡት እንደው አብይ አህመድስ አንደኛውን ለይቶልታል። እነ ፕሮፌሰር መስፍን አርአያ ምን ነካቸው? ይሄ ንግግራቸው የሚያሳየው ኮሚሽኑ ምንም የሚፈታው ነገር እንደማይኖር፣ ከኢትዮጵያ ችግሮች ውስጥ አንዱንም አይፈታም። አንድ በቀደም ስንወያይ አይ ቲንክ ካለፉት 2 ውይይቶቻችን በአንዱ ያነሳነው ነገር የዚህ ኮሚሽን እድሜ ያበቃል። ሱን አብይ አጀንዳቸውን ይቀበላል። ከዛ እንደየ አጀንዳቸው ባህሪ የህገ መንግስት አርቃቂ ኮሚሽን የምናምን ብሎ የተሰጡትን አጀንዳዎች ካታጎራይዝ አድርጎ ሌላ ለቀጣዩ 5 ዓመት የኢትዮጵያን ህዝብ እንደዚሁ በተስፋ የሚያቆይበት ስትራቴጂ ይነድፋል። በህግም ጭምር የተሰጠው ማንዴት ስለሚያልቅ ይሄ አጣሪ ኮሚሽን ለዛ ነው አሁን በዚህ በ3 ሳምንት በመናምን ውስጥ የሚሉ ጥድፊያ ውስጥ ያሉት። በዚህ በክረምቱ ስራችንን አንድ ቦታ አድርሰናል ብለው መጽሐፋቸውን ጠርዘው ለአብይ ይሰጡታል። ከዛ በኋላ ደግሞ እሱ ከዛ ተነስቶ መስከረም ላይ ምናልባት አዳዲስ ኮሚሽኖች ሊያስተዋውቀን ይችላል። ከዚህ ተነስተናል ተብሎ ግን ትልቁ ነገር በጣም ደጋግመን ስለተወያየንበት ነው መሳይ፣ ይሄ ኮሚሽን በሊቃኖች ገና ካነሳሱ ጀምሮ የተነሱበት መሰረታዊ የሆኑ ጥያቄዎች አሉ። የአብይ ፕሮጀክት ነው። ሊያውም ደግሞ ጄኒውን ፕሮጀክት ቢሆን ጥሩ ነበረ። አብይ ለጊዜ መግዣ የተጠቀመበት ፕሮጀክት ነው። የገለልተኝነት ጥያቄ ይነሳበታል። በአሳታፊነት ስም የሚያሳትፋቸው ሰዎች ማንነት ጥያቄ ይነሳበታል። በኢትዮጵያ ግጭት ውስጥ በታሪክም ወደ ኋላም አሁንም ባለው ግጭት ውስጥ ሮል አላቸው የሚባሉ ስቴክሆልደሮች የፕሮሰሱ አካል አልሆኑም። በአንድ ወይ በሌላም ብዙ ጊዜ ከኮሚሽኑ ገለልተኝነት ጋር በአገዛዝ ስርዓቱ ሙሉ ኮንትሮል ነው ተብሎ ስለተፈረጀና ለመፈረጅም በቂ ምክንያቶች ስላላቸው እና ላስት ዊክ ነው የፕሮፌሰር መራራን ውይይት እኔ እናንተ ከሪፖርተር ላይ ወስደን በኋላ እንትን ብለን ምንም ይሄ ኮሚሽን የትም አይደርስም ያሉት። እንግዲህ ፕሮፌሰር መራራ በኢትዮጵያ ፖለቲካ ውስጥ ብዙ ዓመት የቆዩ ብዙ ሲታገሉ የነበሩ እሳቸው ፕሮፌሰር መራራን የማይሳተፉበት፣ ሌሎች ተቃዋሚ ፓርቲዎች የማይሳተፉበት፣ ምሁራኖች የማይሳተፉበት እና በመንግስት ዙሪያ መንግስት ምንም አይነት ጥፋት ቢያጠፋ ምንም ቢያረግ ይሄ ፕሮሰሱ ምንም እንትን ቢል አፋቸውን ለጉመው እንደዚሁ በሌሎች ውይይቶች ላይ ብቻ መሳተፋቸውን የሚያሳዩ ሰዎችን ሰብስበው ሊያካሂዱት ይችላሉ እና እነዚህ 4000 ከተወሰኑ ምናልባት ጄኒውን ሰዎች በስተቀር አብዛኛው የብልጽግና
ከየክልሉ ብልጽግና ትኬት እየቆረጠ አበል እየከፈለ የሚያመጣው እንትን ይሆናል። ቻፕተሩን መዝጋት ስላለባቸው በዚህ 4000 በሚባል ግርግር ይሄን ቻፕተር ይዘጉታል እና ከዛ ውስጥ አብይ የሚፈልጋቸው ቁልፍ ጉዳዮች ዋና የመወያያ ርዕስ ሆኖ ይመጣል። ለምሳሌ ከፖለቲካ ፓርቲዎች ከዋና ከሊሂቃኑ ይህች ሀገር የሽግግር መንግስት ነው የሚያስፈልጋት ቢባል እሱን አብይ ስለማይቀበል እዛ ውስጥ ማካተት አይችልም። ኮሚሽኑ የህዝብ ጥያቄ ነው መሰብሰብ ያለበት አይደል? የህዝብ አጀንዳ። ይሄን አጀንዳ በሰጠው ግን እዛ 10 ውስጥ አይከተው። እንደዚህ አይነት አጀንዳ እንዳይቀበሉ አብይ ትእዛዝ ስለሰጠ በአደባባይ በትልቅ መድረክ ላይ ስለዚህ ተሰፍሮ በተሰጣቸው ልክ ይዘው የሚመጧቸው አጀንዳዎች ሁሉ ከወዲሁ በብልጽግና በጣም እርግጠኛ መሆንልህ እነዛ ይዘዋቸው የሚመጧቸው አጀንዳዎች ራሱ ከዚያውን ከሚደረገው ጉባኤ በፊት አብይ ጋር ቀርበው የጸደቁ አጀንዳዎች ናቸው የሚመጡ። አብይ ያጸደቃቸው የተቀበላቸው አብይ ኢንዶርስ ያደረጋቸው አጀንዳዎች ናቸው የህዝብ አጀንዳ ተብለው የሚመጡት። ከስንት ሺህ አጀንዳዎች ከተሰበሰቡ በመቶዎች ከሚቆጠሩ ጉዳዮች ውስጥ ብልጽግና የሚፈልጋቸው አጀንዳዎች አብይ አፕሩቭ ያደረጋቸው አጀንዳዎች ልክ የህዝብ ዋና ተቀዳሚ አጀንዳዎች እንደሆኑ ተደርገው ይመጣል። ከዛ ውስጥ ምናልባት የህዝብም ለምሳሌ ህገ መንግስት ይቀየር የሚል የህዝብ ጥያቄ አለ። እሺ ብሎ ግን የመቀየሩ ፕሮሰስ ላይ ደግሞ ሌላ የራሱን የፖለቲካ ፓኬጅ ይዞ መጥቶ ሼፕ ያደርገዋል እና እኔ ያው ገንዘብ ይወጣበት የመንግስት ፕሮጀክት ስለሆነ ልክ መንግስት እንደዚህ እንደ ኮሪደር ልማቱ ምናምኑ እየተብረቀረቀ ምናምን የሚቀጥል ውስጡ ብዙ ሰፈሪንግ ያለው የአብይ ፕሮጀክት ነው ይሄ የምክክር ኮሚሽን። ያሬድ ከዚህ በላይ ማለትም የሚቻል አይደለም። እንግዲህ ይሄ በብዙ ችግሮች የተወጠረና ብዙ መከራዎችን በኢትዮጵያ ላይ ያመጣ የብልጽግና ስርዓት ምናልባትም ብዙዎች እንዲሁ በተስፋ ብቻ ወይም ደግሞ መሬት ላይ በሌለ ነገር ሳይሆን በተጨበጠ መረጃዎችና መሬት ላይ ባሉ ነባራዊ ሀቆች ተነስተው ስርዓቱ ብዙ እድሜ እንደሌለው ወራጅ እንደሆነ በቅርብ የሚገልጹ አሉ። ይሄ ቋሚም አይደለም፣ እንዲህ አይነት ስርዓት አይደለም። ህዝብ የሚጓጓለትና የሚሳሳለት ፓርቲ ራሱ መውደቁ አይቀርም። እንኳን አይደለም እንደዚህ አይነት በህዝብ የተጠላ ስርዓት ቀርቶ መውደቁ አይቀርም። ከወደቀ በኋላ ግን እንደነዚህ አይነት ሰዎች እንደነ ፕሮፌሰር መስፍን አራያ አይነት ምን ሊሉን ነው ነገ ከነገ ወዲያ? ምናልባት ነገ መሳሪያ ተደቅኖብን እኛ እኮ አልፈለግንም የሚል ሌላ አይነት ትርክት ይዘው ሊመጡብን ነው። እንደ ዕድሜ ሰጥቶን ለማየት ያብቃን ከማለት ውጭ ሌላ ምን ነው የለም። በተረፈ ያሬድ ጨርሰናል። ብዙ መረጃዎችን